ጤና ይስጥልኝ እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ብዙዎቻችን ግራ ተጋብተናል። ምክንያቱም እንጸልያለን፣ እንጾማለን፣ ጠንክረን እንሰራለን፣ ግን ህይወታችንም አሁንም ባለበት የቆመ ይመስለናል። እግዚአብሔርን እንደዚህ እያልን እንጠይቋለን። ፈጣሪ ሆይ ለምንድነው ወደፊት የማልራመደው? ለምንድነው ህይወቴ የማይለወጠው? ለምንድነው አሁን በነበርኩበት ቦታ ላይ ያለሁት እያልን ብዙ ነገሮችን ስናማርር እንገኛለን። እና ይህ ነገር እስቲ እንዶ ችግሩ ከኛ ጋር እስከሆነ በሚል ሁኔታ ስላየሁት እና እኔ የተረዳሁትን ነገር ላካፍላችሁ በማለት ነው። ይሄ እኔ ለማታውቁኝ ማይክል እባላለሁ። የአቢሲኒያ ሲግናል ፋውንደር ነኝ። ወደ ጉዳይ ልግባ። ሼር አድርጋችሁ አንድ ይሄ ጠቃሚ ነገር ሆኜ ስላገኘሁት ነው። ባሉበት መቆም ማለት እግዚአብሔር ረሳሁት ማለት አይደለም። እውነቴን ነው የምላችሁ። ባለንበት ስንቆይ እግዚአብሔር ረሳን ማለት አይደለም። አንዳንዴ መቆም ማለት እግዚአብሔር እያዘጋጀን ሊሆን ይችላል ለተሻለ ነገር፣ ወይም ደግሞ ለምንለምነው ነገር ሁሉ እያዘጋጀን ሊሆን ይችላል። በመሃል ቢሰጥ የሆነ ነገር እኛ የማንችለው ነገር ሊሆን ይችላል ብዬ ማስበው። ሁለተኛ ደረጃ እምነት ያስፈልገናል። እምነት ማለት ምንድነው? አንዳንዴ እንሰራለን፣ ኦኬ፣ ጸሎት እናደርጋለን፣ እሺ። ስንጸልይ ደግሞ የምንፈልገው ነገር እንጠይቃለን። ስንጠይቅ ደግሞ ያው ይሰጠናል አይደለም የሚባለው። ይሄ ነገር ሲሆን ምንድነው ግን እምነት መኖር አለበት። እኛው ጠይቀን አልተሰጠንም በዚህ ሰዓት ብለንማ ታይምና እንትን ካስቀመጥን እምነት ሳይኖረን ግዴታ እያስገደድን ያለነው ፈጣሪያችንን። በዚህ ሰዓት ካልሰጠኝ አንተ አምላኬ አይደለም፣ ወይም በዚህ ሰዓት ካልሰጠኝ እየሰማኝ አይደለም ልንል ነው ማለት ነው። ይሄ ደግሞ ተገቢም አይደለም፣ ትልቅ ስህተትም ነው። ስለዚህ የኛ ስራ የሚሆነው እምነትና ጸሎት አንድ ላይ ይሄዳሉ። ማመን አለብን። ለምንናገረውና ለምንጠይቀው ነገር ይደረግልኛል ብለን ማመን መቻል አለብን። እንደው ሁላችሁም ሙስሊሙም ሆነ ክርስቲያንም ሆነ በየሃይማኖታችን የራሳችን የሆነ አስተምሮ አለን። ከኛ አስተምሮ አንዱ በመጽሐፍ ቅዱስ ውስጥ ዮሴፍ የታላቅነት ህልም ነበረው። ግን ከቤተ መንግስቱ በፊት ጉድጓድ ነበረ። ከዘውዱ በፊት እስር ቤት ነበር። ከተስፋው ቃል በፊት ስቃይ ነበረ። እግዚአብሔር ዮሴፍን አላዘገየውም፣ አልከለከለውም። ግን ዮሴፍን እግዚአብሔር ዮሴፍን እያበቃው ነበረ፣ እያነጸው ነበረ። ብዙ ሰዎች በረከቱ ይፈልጋሉ። ሁላችንም በረከቱን የምንፈልገው ግን ግንባታውን አንፈልገው። በቃ እንቸኩላለን። እኛ ዘውዱን እንፈልገዋለን ቶሎ ብለን፣ በቃ ዘውዱን እንፈልገዋለን፣ ግን ስብዕናውን ግን አንፈልገውም። ስነ ምግባራዊ ባህሪው አንፈልገውም። መገንባት የራሳችንን ማዘጋጀት የሚለው ነገር እንቸኩላለን። ነገር ግን እግዚአብሔር እኛ ከምንሄድበት ቦታ ይልቅ እውነት ለመናገር ስለኛ ማንነት ነው የሚያሳስበው። ውስጣችን ህይወታችን ቢሰጠን ምን እንደምንሆን በደንብ አድርጎ ያውቃል እግዚአብሔርና አንዳንዶቻችን ለምሳሌ አዲስ ህይወት ልንጀምር እንችላለን። ትዳር ልንጠይቀው እንችላለን። ለምሳሌ ይሄን ስንጠይቀው እግዚአብሔር እዲው ስለሰጠ ሚስት ስጠን ብለን ስንጸልይ፣ ወይም ደግሞ ጥሩ ትዳር ስጠኝ ብለን ስንጸልይ ጥሩ ነው። ነገር ግን የኛን ማንነት የኛን ህሊና ከሱ ጋር መደበቅ ስለማንችል ስለሚያየን ሊያዘገይብን ይችላል። ያ ማለት ምንድነው? ሊሰጠን የፈለገው ጥበብ አለ ማለት ነው፣ ወይም እኛ ጋር ስህተት አለ ማለት ነው። ስሜታዊ ሆነን ይሆናል የምናገባው፣ ጎረቤት እያገባ ስለሆነ ይሆናል የምናገባው፣ ወይም ደግሞ እንዲሁ እድሜያችን አይተነው ይሆናል የምናገባው። ብቁ ላንሆን እንችላለን፣ ግን በቃ በማህበራዊ ሰው በአካባቢ ሰው ምን ባላል በሚል ሊሆን ይችላል። ነገር ግን ያ እግዚአብሔር አይወደውም። እግዚአብሔር መጠየቅ ብቻ ነው የሚፈልገው። እኛ ደግሞ ለዛ ጉዳይ ብቁ ስንሆን ለሚመጡ ልጆች ኃላፊነት ስለሚኖርብን ብዙ ነገር ስለሚኖርብን የአስተሳሰብ ስልጣን ሊሰጠን ይችላል።
የዲሲፕሊን ሊሰጠን ይችላል። የጥበብ ስልጠና ሊሰጠን ይችላል። የትህትና ስልጠና ሊሰጠን ይችላል። ምክንያቱም ገና ሳንዘጋጅ በረከቱ ከሰጠን በረከቱ ላንጠብቀው እንችላለን። ያኔ ፈጣሪያችንን እናሳዝን እንችላለን። አንዳንድ እግዚአብሔር ብዙ ነገር ፈልገን ብንጠይቅ ብዙ ነገር ማድረግ ይወድ ነበር። ግን እኛን ልጆቹ በደንብ አድርጎ ስለሚያውቀን እያዘገየ እያስተማረ እያሰለጠነ ስልጠና እየሰጠ ርህራሄ እንዲኖረን እምነታችን ጠንካራ እንዲሆን ኃላፊነታችንን በደንብ እንድንወጣ ሁሉም ነገር በምሳሌ እያደረገ ሊያቆየን ስለሚችል ይህንን ደግሞ ጥሩ ነው። ለምሳሌ ኢየሱስ ክርስቶስ እንኳን ለ3 ዓመት አገልግሎት ለመስጠት 30 ዓመታትን ነው በመዘጋጀት ጊዜውን ያሳለፈው። እግዚአብሔር ሲያዘጋጀን መዘጋጀት ማለት በነገራችሁ ላይ የባከነ ጊዜ ማለት አይደለም። መዘጋጀት የተቀደሰ ጊዜ ነው። እግዚአብሔር ሲመርጠን ሲያዘጋጀን ቤታችን ላይ በረከት፣ ለውጥ፣ ጉልበታችንን የሰራነው ጤናችን ሁሉ ይባርክልን ሲፈልግ እኛ ስለቸኮልን እኛ አልተሰጠንም ብለን ስለተናገረን አይደለም እና ሁሉ ጊዜ በትጋት ሳንቀየር ሳናጉረመርም መጠበቅ መቻል አለብን ብዬ ነው ማስታውሳችሁ። ያው ሁላችሁም ታውቁታላችሁ። ግን እንዲሁ አንዳንዴ እንዲሁ ሳናውቅ መሆን አውቀን የምንዘነጋው ነገር ስላለ ነውና በዴሊ ላይፋችን ላይ አንዳንድ ሰዎች አንዳንድ እህቶቻችን ወንድሞቻችን እያየን ያለን ሲያመሩ ሲያጉረመርሙና በዝምታ መጠበቅ ነው የሚሻለው። ዝምታ ማለት አለመኖር ማለት አይደለም። መጠበቅ ማለት መከልከል ማለት አይደለም። መዘግየት ማለት መጣል ማለት አይደለም። እግዚአብሔር ከእርሶ ግንዛቤ በላይ ስለሆነ ትልቅ ነገር እየቀረጸሎት ወይም ደግሞ እያዘጋጀልን ሊሆን ይችላል። ያንን ማለት ነውና ሁልጊዜ ፈጣሪ ሆይ ለምንድን ነው የቆምኩት? ለምንድን ነው ህይወቴ ላይ እዚህ ላይ የቆመው ከማለት ይልቅ እንዲህ ብለን ብንጸልይ ወይም ደግሞ እንዲህ ብለን ብንጠይቅ የተሻለ ብዬ ነው የማስበው። እንደኔ አመለካከት ፈጣሪ ሆይ እዚህ ቦታ ላይ ምን እያስተማርከኝ ነው? እዚህ ህይወት ላይ ምን እያስተማርከኝ ነው? ፈጣሪ ሆይ በውስጤ ምን መለወጥ አለበት ብለህ ታስባለህ? አንተ ለኔ ያልታየኝ ከላይ እንትን አደረኩት አንተ እኔ ውስጥ ላይ ምን እንድለውጥ ያስፈልጋል? አበርታይ ማለት ነው። ፈጣሪ ሆይ ከፍ ከማለቴ በፊት በረከት ከማግኘቴ በፊት ምን መማር አለብኝ? ምክንያቱም ጊዜው ሲደርስ እግዚአብሔር በድንገት ያንን ነገር ሁላችን ስንሰራው የነበረው ስንጸልይ የነበረው ስንለፋ የነበረው ያንቀሳቅሰዋል፣ ይሰጠናል፣ በሩ ይከፍተዋል፣ እድሎቹ ይመጣሉ፣ ተአምሩ ይበዛል። ያን ጊዜ ጎረቤት፣ ጓደኞች፣ ሰዎች አጠገባችን ያለው የኛ ለውጥ ከየት መጣ? እንዴት መጣ? ምን ሰርታችሁ ምን አምጥታችሁ ሊሉ ይችላሉ። ግን እውነቴን ነው የምላችሁ ስልጠናውን አላዩም፣ እንባውን አላዩም፣ ጸሎቱን አላዩም፣ ዲሲፕሊኑን አላዩም። ጸንቶ መጸለይ፣ ጸንቶ መስራት፣ ጸንቶ ነገር ሁሉ አላዩም። ያየው አንድ ከሰማይ ፈጣሪያችን ብቻ ነው። ስለዚህ ለዛ ስጦታ ለዛ ጸጋ ጽኑ መሆን አለብን። በእምነት ጽኑ ሆነን መጠበቅ መቻል አለብን። ንጹህ ሰዎች መሆን አለብን። ያ ስፔሻሊ ለፈጣሪያችን እውነተኛ ማንነታችን እሱ ስለሆነ የሚያውቀው እምነታችንና ማንነታችን ከፍተን ለአባታችን ማሳየት አለብን። ለወገናችን ለስራችን ደግሞ ዲሲፕሊን፣ ለወገኖቻችን ትሁት መሆን ያስፈልጋል። ያንን ነው ፈጣሪያችን የሚወደው። ስለዚህ መስራት ስንሰራ ስንጸልይ አሁንም ታሪካችን አያበቃም። መጠበቃችን ለውጥ ያመጣል። ግን አሁንም ደግሜ የምነግራችሁ ወቅታችንን እየጠበቅን ነው እንጂ
ተከልክለን አይደለም። ኦኬ ያለንበት ቦታ አልቆመም፣ እየተዘጋጀን መሆናችንን ማስታወስ መቻል አለብን። ስለዚህ ባለንበት ሁሉ ባለንበት ስራ ባለንበት መስክ ሁሉ ፈጣሪያችን እግዚአብሔራችን በረከት እንዲያመጣልን ታታሪ ታማኞች ካገባን ከሚስቶቻችን ጋር እኩል መደባበቅ የለም። በነገራችሁ ላይ ጸጋ የሚወሰደው በረከት ከቤት ውስጥ የሚወሰደው ከባለ ትዳሮች ከልጆች ምንደብቅ ከሆነ ከሚስቶቻችን ምንደብቅ ከሆነ ሚስቶቻችን ከኛ የሚደብቁ ከሆነ ልጆቻችንን ምንበድል ከሆነ ጸጋ ይወጣል። ምንወሻሽ ከሆነ ጸጋ ይወጣል። ጸሎታችን አይሰማም፣ አይደርስም። ምክንያቱም ራሳችን አንዳንዴ ማንጻት ስላለብን ነውና ብዙ ምክንያቶችን ራሳችን መጠየቅ አለብን። ይህን በማስተካከል እውነቴን ነው የምላችሁ ሳይመሽ ያመጣልናል፣ ይባርከናል። ቤታችን እግዚአብሔር ይገባበታልና ፈጣሪያችን ባለንበት ሁሉ ይባርከን። እግዚአብሔር ባለንበት ሁሉ ይጠብቀን፣ ከክፉ ከመጥፎ አጋጣሚ ይጠብቀን። አብራችሁ ስለነበራችሁ አመሰግናለሁ። በሚቀጥለው እስክንገናኝ ድረስ ባላችሁበት ሁሉ ሰላማችሁ ይብዛ። ይህን አይዲያ ከተመቻችሁ ሼር፣ ኮመንት፣ ሊንክ በማድረግ ትብብሮትን አያቁሙ። ሳብስክራይብ የሚያደርጉ መልካም ሁሉ እመኛለሁ።